እግዚአብሔርን ለጥቅማቸው የሚከተሉት ሰዎች ወደ ኋላ መመለሳቸው አይቀርም። ምክንያቱም ማሰናከያ ሳይመጣ አይቀርም ይላል መጽሐፍ ቅዱስ። ወዮ ለዓለም ስለ ማሰናከያ ሳይመጣ አይቀርም ይላል ኢየሱስ ሲናገር። በዛ ማሰናከያ ወደ ኋላ መመለሳቸው አይቀርም እነኛ እግዚአብሔርን ለጥቅማቸው ሲከተሉ የነበሩ ሰዎች። በመጀመሪያ ከእግዚአብሔር ጋር ባለን ግንኙነት አንዳች ጥቅም አይተን እግዚአብሔር የሚያደርገውን ነገር ተመልክተን ልንከተለው እንችላለን። ልክ ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 6 ላይ ለነኛ ይከተሉት ለነበሩት ሰዎች 2 ዓሣና 5 የገብስ እንጀራ አበዛላቸው። የኢየሱስ ዓላማ ይህንን ተአምራት ካዩ በኋላ ጌትነቴን መሲህ መሆኔን አውቀው እኔን ይከተሉኛል የሚል ነበር። ነገር ግን የእነርሱ ትኩረት እንጀራው ላይ ስለነበረ ኋላም ላይ አፈላልገው ኢየሱስን ባለበት ስፍራ ሲመጡ እናንተ አሁን የተከተላችሁኝ እንጀራ ስለበላችሁ ነው እንጂ ተአምራትን ስላያችሁ አይደለም አላቸው። ጌትነቴን ስለተረዳችሁና ይሄ ጌታ ነው መሲህ ነው ልከተለው፣ አንዳች ጥቅም ይሆናል ያገናኘኝ ከኢየሱስ ጋር፣ ነገር ግን ከዚህ በኋላ ስለ ጌትነቱ እከተለዋለሁ ብላችሁ አይደለም እየተከተላችሁኝ ያላችሁት። እንጀራ ስለበላችሁ ዘወትርም ይህንን እንጀራ እንድሰጣችሁ ብላችሁ ነው የተከተላችሁኝ አላቸው። እነኛን ሰዎች ኢየሱስ ክርስቶስ ማስተማር ሲቀጥል ይሄ የሚያስጨንቅ ንግግር ነው ብለው ትተውት ወደ ኋላ ሲመለሱ ትመለከቷቸዋላችሁ። ኢየሱስን ለጥቅም ብለን የምንከተለው ከሆነ በፍጹም ወደ ኋላ መመለሳችን አይቀርም። ጴጥሮስ ጋር በመጣ ጊዜ በመጀመሪያው የጴጥሮስና የኢየሱስ ግንኙነት እርግጥ ነው ኢየሱስ ጴጥሮስን ባርኮት ነበር። መረቡ እስኪቀደድ ድረስ ታንኳው እስኪሰጥም ድረስ በረከትን ሰጥቶት ነበር። ኋላ ላይ ግን ይሄ ጴጥሮስ እንደዚህ ያለውን በረከት ይሰጠኛል ብሎ እኮ አይደለም የተከተለው በፍጹም። ምክንያቱም ወደ ባህር ዳር ከደረሱ በኋላ ዓሣውንም ታንኳውንም መረቡንም ትተው ነው የተከተሉት። ጣሉት ያንን ነገር። ለዛ አይደለም የተከተሉት። እስኪ ኢየሱስ ክርስቶስን ለጥቅማቸው የፈለጉት የነበሩትን ሰዎች ብትመለከቷቸው እኮ የኑሃሚንና የሩትን እንዲሁም የኦርፋን ታሪክ ያስታውሰናል። ኑሃሚን ከባለቤቷ ከአቤሜሌክ የወለደቻቸውን 2 ልጆች ይዛ ወደ ሞዓብ ምድር ተሰደደች። በዛ እነኛ ልጆቿ አገቡ። ከዛ ባሏም 2ቱም ልጆቿ በሞቱ ጊዜ ወደ ሀገሯ ልትመለስ ስትል እነኚህ ሩትና ኦርፋ እስከ ተወሰነ መንገድ ተከተሏት። ኑሃሚን ምን አለቻቸው? እንግዲህ እናንተ ሰዎች በእኔ ዘንድ ዕድል ፈንታ ሊኖራችሁ አይችልም። ከዚህ በኋላ ተስፋ አለኝ ብዬ እንኳን ባገባ ዛሬ ሌሊት በወልድ ልጆቹ እስኪያድጉ ድረስ ልትጠብቁ አትችሉም። እድሜ ዘመናችሁን መበለት ሆናችሁ ከምትኖሩ ወደ ሀገራችሁ ወደ ምድራችሁ ተመለሱና አግቡ ኑሩ አለቻቸው። ኦርፋ አለቀሰች ይላል፣ ስማ ደግሞ ተለየቻት ይላል። ሩት ግን እንደዛ አላደረገችም። ይልቁን ተጠጋቻት። ተስፋ የለም ለማግባት ላታገባ እንደምትችል ቆርጣለች። እንደውም የተናገረቻት ቃል ምን ይላል? አምላክሽ አምላኬ ይሆናል፣ ሕዝብሽም ሕዝቤ ይሆናል። በምትቀበሪበት በዛ ስፍራ እኔ ደግሞ እቀበራለሁ። እኔና አንቺን የሚለየን ሞት ብቻ ነው አለቻት። ምንም አይነት የጥቅም ዓላማ የላትም። ኦርፋ ግን ስማ ተለየቻት ይላል። ይሁዳን ያስታውሰናል። ኢየሱስ ክርስቶስን ስሞ ነበር አሳልፎ የሰጠው። አሁንም እኮ ብዙ ሰዎች ልክ እንደ ኦርፋ ባል ፍለጋ ነው አይደል ወደ ዓለም የሚሄዱት፣ ሚስት ፍለጋ ወደ ዓለም ይሄዳሉ። ኢየሱስን ስመው አሳልፎ ይሰጡታል። አዎ ኢየሱስን እኮ ወዳለሁ፣ ግን ባል በቤተ ክርስቲያን ማግኘት አልቻልኩም፣ ሚስት በቤተ ክርስቲያን ማግኘት አልቻልኩም፣ ስለዚህ ነው ዓለማዊ ያገባሁት ይሏቸዋል። ስመው አሳልፎ ይሰጡታል ኢየሱስን። ወይም ደግሞ አዎ ኢየሱስን እኮ ወዳለሁ፣ ነገር ግን የሥራ ሁኔታዬ የግዴታ እንደዋሽ ያደርገኛል፣ የግዴታ እንዳጭበረብር ያደርገኛል፣ ከሰዎች ጋር ተመሳስዬ እንድኖር ያደርገኛል። የዚህ ዓለም መልክ እኮ ነው። በዚህ ያለው መንገድ ኢየሱስን ስመው አሳልፈው ይሰጡታል። እነኚህ ሰዎች ኢየሱስን ለጥቅም የሚከተሉ ሰዎች ናቸው። የኦርፋ ልጆች ናቸው። ይሁዳም እንደዛ ነበረ፣ አሳልፈው ሰጠው በመሳም። ልቡን ስትመለከቱት ይሁዳ የጥቅም ልብ የነበረው ሰው ነበር። ለኢየሱስ የሚደረግ ነገር አያስደስተውም። ይሄ ነገር ተሽጦ ለድሆች መሆን ይችል ነበር ይላል ዮሐንስ ወንጌል ምዕራፍ 12 ላይ። ነገር ግን በልቡ ስለሚሳሳ ስለሚሰርቅ እንጂ ለድሆች ግድ ስለሚለው አልነበረም። በመሳም አሳልፎ ይሰጣል። አሁንም በመሳም ኢየሱስን አሳልፈው የሚሰጡ ብዙዎች ናቸው። በማሰናከያ ይሰናከላሉ። እግዚአብሔርን የሆነ ቦታ ላይ ትተውት ይሄዳሉ። ወደ ኋላ ፊታቸውን ይመልሱበታል። መሰናከል የማይፈልግ ሰው እግዚአብሔርን በክርስቶስ ፍቅር ነው መከተል ያለበት። ሮሜ ምዕራፍ 8 ላይ ሐዋርያው ጳውሎስ እንደተናገረ
በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር አንዳች ሊለየን እንዳይችል ተረድቻለሁ። እግዚአብሔርን በፍቅር የሚከተለው ያ ሰው ብቻ እግዚአብሔር ለፊቱን አይመልስም። የዮና ልጅ ስምዖን ሆይ ትወደኛለህን? ጥያቄው ያ ነው። ዛሬም እንወደዋለን ወይ? እግዚአብሔርን የምንከተለው ስለ ፍቅር ነው። ይህ እኮ ከእግዚአብሔር ጋር ብቻ አይደለም የሚሰራው። በወንድና በሴት እንኳን ግንኙነት፣ በባልና በሚስት ግንኙነት እስኪ አስቡት። አንድ ሚስት ባሏን እንደዚህ አይነት ገንዘብ ስለሚሰጠኝ፣ ይሄን ስለሚያደርግልኝ፣ ይሄን ስለሚሰራልኝ፣ ለዚህ ነው ከእርሱ ጋር የምኖረው ብትል